ነው ማለት ነው so ስለ ኤሌክትሪክ ሰርኪዩት ምን እናያለን we will define what electric circuit is ኤሌክትሪክ ሰርኪዩት ምን እንደሆነ እናያለን የመጀመሪያ ኤሌክትሪክ ሰርኪዩት ምን እንደሆነ እናያለን so ከዛ በመቀጠል የኤሌክትሪክ ሰርኪዩት ኮምፖነንቶችን ሲምፕል ሰርኪዩትን ዲዛይን ለማድረግ የሚያስፈልጉንን some component እናያለን በዛ So let's define electric circuits. So electric circuit ምንድነው ብለን ስናወራ you have to define what electric circuit is. Electric circuit ለምሳሌ let's conceptualize it. ለአንድ ሰው ለምሳሌ ለመኪና ከአዳማ ወደ አዲስ አበባ ለመሄድ let's say from አዳማ to አዲስ አበባ ለመሄድ አንድ መኪና አለች እቺ መኪና ከዚች ተነስታ ወደ አዲስ አበባ ለመሄድ ምን ያስፈልጋታል ማለት ነው it needs a path መንገድ ያስፈልጋታል ማለት ነው ኤሌክትሪክ ከረንቶች ወይ ደግሞ ቻርጆችም ከአንድ ቦታ ወደ ሌላ ቦታ ለመሄድ they need like this እቺ መኪና መንገድ እንደሚያስፈልጋት ኤሌክትሪክ ቻርጆችም ከአንድ ቦታ ወደ ሌላ ቦታ which means from high potential point high potential ካለው ቦታ high potential ካለበት ቦታ ወደ ምን low potential region ለመሄድ ወደ low potential region ለመሄድ it needs a path ማለት ነው መንገድ ያስፈልጋቸዋል that path is called electric circuit እንላቸዋለን ማለት ነው electric circuit is what it is a path through which what charges electric charges flow ማለት ነው ምክንያቱም look አንድ ቦታ ላይ so there is a wire አንድ ገመድ ውስጥ ቻርጆች ኤሌክትሮኖች አሉ there is an ኤሌክትሮኖች አሉ እነኚህ ኤሌክትሮኖች ከዚች ቦታ ወደዚህ ለመሄድ if this circuit was there was no any circuit or እነኚህ pathways ካሌሉ እነኚህ ቻርጆች ከአንድ ቦታ ወደ ሌላ ቦታ መሄድ አይችሉም so a circuit is a path through which electric charges flow ማለት ነው ይሄ ኤሌክትሪክ ሰርኪዩት ደግሞ different components አሉት it has a source a conductor which you call wire mainly ገመድ አለ so wire አሉ so materials are divided into 3 non-conductors አሉ there are conductors and semiconductor ብለን እንከፍላቸዋለን based on their ability to transfer to let charges to flow through them ኤሌክትሪሲቲን የሚያስተላልፉ የማያስተላልፉና ማስተላለፍም አለማስተላለፍም የሚችሉ ሴሚኮንዳክተር ማቴሪያል የምንላቸው ማቴሪያሎች አሉ now እኛ ለኤሌክትሪክ ኮንዳክሽን ስለምንፈልግ we will use conductors basically copper wire iron whatever something that can conduct electricity can be used and load የምንላቸው ነገሮች አንድ በአንድ የምናያቸው ይሆናል ማለት ነው generally speaking so አንድ ኮንዳክተር ውስጥ ማንኛውም ኮንዳክተር ውስጥ አንድ ኮንዳክተር ውስጥ ምን አለ ማለት ነው there are ኮንዳክተሮች በጸባያቸው ምን አላቸው ማንኛውም ማቴሪያል ከአተም ነው የሚሰሩት so atoms has a nucleus and there is a proton in the nucleus and they have an electrons እነኚህ ኤሌክትሮኖች ደግሞ some electrons are free to move in ኮንዳክተርን ለየት የሚያደርገው ምንድነው መንቀሳቀስ የሚችሉ ኤሌክትሮኖች አሉ ፕሮቶኖቹ አይንቀሳቀሱም so እነኚህ ኤሌክትሮኖች ከዚህ የሚገፋቸው ኃይል ካለ ልክ ውሃ ቧንቧ ውስጥ ሞልተን ውሃ ቧንቧ ውስጥ እንደዚህ ብንሞላና ቧንቧ ውስጥ ውሃ ብንሞላና እዚህ ውስጥ ውሃ ብንሞላና ብንተው ይሄ ውሃ አይፈስም ምንም አይሆንም ማለት ነው ይሄ ውሃ እንደዚህ ነው የሚቀመጠው ከኋላ በዚህ ጋር በአፋችን በትንፋሻችን ብለን ብንነፋ በዚህ ጋር ብንነፋ ውሃው በዚህ ጋር ይፈሳል ልክ እንደዛው እነኚህ ቻርጆችም ከዚህ የሚገፋቸው ኃይል ካለለ ምንም አይሆኑም የሚገፋቸው ኃይል ቢኖር ግን ፍሎ ያደርጋሉ በዚህ ኤሌክትሪክ በማን ተሸክመው ይሄዳሉ በቻርጆች ይሄንን ኮንሰፕቹአላይዝ ላድርግላችሁ ሰዎች እንደ ቻርጅ ውሰዷቸው ቻርጅ ቢሆኑ እነኚህ ሰዎች ከአንድ ቦታ ወደ ሌላ ቦታ ለመሄድ they need a path that path is called asphalt or መንገድ ይባላል ለሰው we call electric circuit for charge ለቻርጆች ኤሌክትሪክ ሰርኪዩት እንላለን ሌላ መንገድ ደግሞ መኪና ይሄዳል መኪናን እንደ ኤሌክትሮን ብትወስዱ ሰዎችን ነው የሚሸከሙ ስለዚህ electrons are our cars to transport charges from one point to another point ማለት ነው ቻርጆቹ እንደ ትራንስፖርት ናቸው ማለት ነው they are a carrier ማለት ነው ቻርጁን ከአንድ ቦታ ወደ ሌላ ቦታ የሚወስደው ኤሌክትሮን ነው ማለት ነው there are some components like you have battery a switch and wire አለ ማለት ነው እዚህ ጋር እንደምታዩት so as you see here we have bulb here we have switch here we have wire ገመድ አለ ኤሌክትሪክ ገመድ ያስፈልገናል switch ያስፈልገናል light bulb ያስፈልገናል which you call lamp as a general and battery
ባትሪ these are components of electric circuit simple electric circuit ያሉት ነው let's see these components of electric circuit one by one አንድ በአንድ እናያቸው እስቲ እነኚህን የኤሌክትሪክ ሰርኪዩት ኮምፖነንቶችን አንድ በአንድ እናያቸው the first one is electric bulb ስለዚህ ማንኛውም ኤሌክትሪክ በልብ ብለን የምንጠራው አምፖል ማለት ነው በአማርኛ አምፖል ብለን የምንጠራው በልብ ብለን የምንጠራት it can be represented electric circuit ዲዛይን ስናደርግ በልብ አምፖሉን አንስለውም እንግዲህ ማንኛውም በልብ it will be represented like this or ሌላ alternative way of representing it is represented like this በዚህ በሁለቱ ነው represent የምናደርገው it's called bulb ስለዚህ አሁን የቀደሙ ሰርኪዩት ላይ እንዳያችሁት ይሄ ሰርኪዩትን እዩት ይሄ ሰርኪዩት ውስጥ በልብ አለን ወይ አምፖል አለን ማለት ነው ስለዚህ አምፖል አንዱ የኤሌክትሪክ ሰርኪዩት ኮምፖነንት ነው ማለት ነው ወይ ደግሞ አካል ነው why አምፖል ለምን እንደው የሚያስፈልገው it glows up ምን ያደርጋል look ኤሌክትሪክ ሰርኪዩት ውስጥ በልብ ቢኖራቸው ወይ አምፖል ቢኖራቸውና ባትሪ ቢታደርጉበት እዚህ ጋር ባትሪ ቢቀጠርበት ወይ ደግሞ አሲዩም እስከኛይ ድረስ ያው ኔጌቲቭ እና ፖዚቲቭ ይኖረዋል ይሄ ባትሪ ቻርጆቹ በዚህ ውስጥ ይመጡና በዚህ ውስጥ ያልፋሉ ቻርጆቹ በዚህ ውስጥ በሚያልፉበት ጊዜ የበልቡ ጥቅም ምንድነው መብራት ነው ማለት ነው to glow up to glow when charges move through it ማለት ቻርጆቹ በሱ ውስጥ ሲያልፉ መብራት ነው ስራው ማለት ነው another one is battery ልክ ቅድም እንዳልኳችሁ ነው ባትሪ ጥቅሙ ምንድነው ለምሳሌ ውሃ እዚህ ውስጥ ቢኖር ቅድም እንዳልኳችሁ ውሃ እዚህ ውስጥ ቢኖርና ውሃው ተሞልቷል ይሄ ውሃ አይፈስም በዚህ መሰል አይፈስም በዚህ አይፈስም ይቀመጣል በዚህ በኩል ግን ውሃውን ወደታች ብንነፋው በዚህ ይፈሳል ማለት ነው ልክ እንደዛ ኤሌክትሪክ ባትሪ ምንድነው ጥቅሙ ልክ እኛ ትንፋሽ ተጠቅመን ፕሬሸር መፍጠር ነው ሶርስ ኦፍ ኤነርጂ ማገልገል ነው ምን ያደርጋል ኤሌክትሮኖችን ኤሌክትሪክ ሰርኪዩት ውስጥ ገፍቶ እንዲንቀሳቀሱ ማድረግ ነው it provides energy for charge to move through it ማለት ነው it provides that pushing force to move a charge these electrons through a wire and through a conductors ማለት ነው ኮንዳክተሩ ውስጥ ወይ ደግሞ ሰርኪዩቱ ውስጥ ቻርጆቹ ፍሎ እንዲያደርጉ ፎርስ ወይ ደግሞ pushing forceን ፕሮቫይድ ያደርጋል battery is the source of energy ሌላኛው ስዊች ነች ስዊች as you know ስዊች ጥቅሙ ምንድነው ባትሪን I mean ሰርኪዩቱን ኦን ማድረግና ኦፍ ማድረግ ነው like ቤታችን ውስጥ አሁን ለምሳሌ ኦፍ ማድረግ ከፈለጋችሁ you will click it and on ማድረግ ከፈለጋችሁ ነክታችሁ እንደምታጠፉት ማለት ነው just to control ማለት ነው ምን ለማድረግ just to control our circuit control circuit ማለት ሰርኪዩቱን ኮንትሮል ለማድረግ እንጠቀመዋለን to open or close our circuit we use ስዊች ማለት ነው ስዊች ኦፕን ሲሆን እንዲህ ነው ያለው ይሄው ሰርኪዩቱን ኦፕን ማድረግ ማለት ነው ስዊቹ እንደዚህ ከሆነ so we call it open circuit እቺ ምክንያቱም ምንም ቻርጅ እያስተላለፈች አይደለችም ብሮክ ሲደረግ we call it is open circuit ይባላል ወይ ደግሞ off state እንላለን ማለት ነው ኦፍ ሲሆን open circuit ይባላል and if the circuit is on circuit ቢሆን ደግሞ መንገዱ ዝግ ይሆናል ስዊች ኦን ሲሆን ደግሞ ሰርኪዩቱ ክሎዝድ ይሆናል ማለት ነው so resistor ነው ሌላ ኮምፖነንት ኦፍ ኤሌክትሪክ ሰርኪዩት resistor ማለት ምን ያደርጋል እንደ ካር ብሬክ ስፒድ ብሬክ ወሰዱት መኪና ከአንድ ቦታ ወደ ሌላ ቦታ ሲሄድ አሁን ትምህርት ቤት አካባቢ ተሰዎች የሚበዙበት አካባቢ መኪናውን ስፒዱን ለመገደብ ስፒድ ብሬክ ይተከማሉ ይሄም ኤሌክትሪክ ሰርኪዩት ሬዚስተር ምንድነው የሚያደርገው መኪናው ቻርጆቹ በጣም ፈጥኖ ቢመጡ ወይ ብዙ ቻርጆች ከመጡ እዛው ሬዚስተር ውስጥ ሲሄዱ ፍጥነታቸውን በጣም ይቀንስና በዚህ በኩል የሚያልፈውን ኤሌክትሪክ የከረንት ወይ ደግሞ ቻርጁን ይቀንሰዋል ማለት ነው just to resist the flow of charge ማለት ነው የሚፈጥኑበት ፍጥነታቸውን ተቃውሞ ይቀንሳባቸዋል ማለት ነው so it's just you can think as a speed break of the road ማለት ነው የሮድ ስፒድ ብሬክ እንደምናደርገው የቻርጆችን ፍጥነት ለመቀነስ የምንጠቀምበት that's called resistor ማለት ነው resistor is a speed so circuit ውስጥ ደግሞ እንዴት ነው የምናስቀምጠው it's like this or we can represent it like this ማለት ነው እነኚህ በሁለቱ እናስቀምጣለን another components of electric circuits are measuring devices like voltmeter and ammeter voltmeter የምንለው is mainly used to measure voltage or a potential difference ይሄ ማለት አሁን ለምሳሌ የባትሪን አቅም ለመለካት የምንጠቀመው እሱ ነው again አንድ ሰርኪዩት ውስጥ አንድ ኮምፖነንት ውስጥ ያለፈውን የባትሪ ወይ ደግሞ የኢነርጂ መጠን ለመለካት የምንጠቀመው ነው just to measure a potential difference ማለት ነው the other one is ammeter is mainly used how much charges flowed per time ምን ያህል በሰዓት ምን ያህል ቻርጆች ፍሎ እንዳደረጉ ነው so ammeter electric current ሜዠር ለማድረግ የምንጠቀመው ነው which is very important but which is not least is connect the circuit elements together የምናደርግበት wire is a connecting wire is to just connect
ኮምፖነንትስ ኦፍ ኤሌክትሪክ ሰርኪዩት የነኝን ኮምፖነንቶች የምናገናኝበት በዋየር ነው ማለት ነው። ኦኬ ሌትስ ቶክ አባውት the two states of electric circuit። ቅድም ያወራ ነው ኤሌክትሪክ ሰርኪዩትን whether it is open state or off state ላይ እንዳለ ላይ ዲፔንደንት በመሆን we classify it into two state ማለት ነው። It's closed state or open state. Closed state circuit is a circuit whose switch is on state ላይ ያለ switch ላይ ምን ላይ ካለ ማለት ነው on you see እዚህ ጋር ጋፕ የለውም የተቆረጠ ነገር የለውም። So the charges that flows from this point to this point move freely ማለት ነው። ቻርጆቹ ይመጣሉ እንደፈለጋቸው እንቀሳቀሳሉ። So the bulb is happy now, it is lighting, it lights up አምፖሏ ትበራለች። ሰርኪዩቱ ኮምፕሊት ነው which means ጋፕ የለውም። ሰርኪዩቱ እንደምታዩት ሙሉ ሰርኪዩት ነው there is no gap here and the switch state is on። ስዊቿ ምንድነው የምትሆነው the switch is on and the current can flow through closed circuit። ሰርኪዩቱ ምን ይባላል ይሄ closed circuit እንለዋለን ማለት ነው። the other one is open circuit as you see the switch is here off switch off state ላይ ነው ያለው switch is off state ላይ ነው ያለችው ስዊቿ ኦፍ ትሆናለች። the path is broken እዚህ ጋር ተቆርጧል አይታችኋል። so ከረንቱ እዚህ ጋር ቻርጆቹ ከዚህ ይመጣሉ እዚህ ይመጣሉ እዚህ ጋር ይደርሳሉ ይቆማሉ በቃ መዝለል አይችሉም ወደዚህ መልቶ በዚህ ጋር አያልፉም። በዚህ የሚያልፍ ከረንት ካሌለ ቻርጅ ካሌለ ደግሞ አምፖሉም አይበራም ማለት ነው። the bulb does not light up and there is no current flow and the path is broken and this is called off state or closed state ይባላል ማለት ነው። the other one is loads ነው የምናየው load in a circuit። what are loads? load ማለት ምን ማለት ነው? anything ለምሳሌ እናንተ መጀመሪያ ሩጡ ብትባሉ በጣም ትሮጣላችሁ 10 ኪሎ ግራም ሸክም ቢያሸክሟችሁ እሱም ፍጥነታችሁን ይቀንሳል። ሌላ ደግሞ 20 ኪሎ ግራም አሁንም ብትጨምርባችሁ ይሆናል። ደፍተራችሁ ራሱ ደግሞ ሎድ ነው። ስለዚህ ሎድ ማለት ማንኛውም የሰርኪዩቱን አቅም የሚያዳክም ወይ ደግሞ ከባትሪ የሚመጣው ኢነርጂ የሚያዳክም ነገር ምን ይባላል? ሎድ ይባላል። ሎድ is anything that uses electrical energy from battery ማለት ነው። from battery የሚመጣውን ኢነርጂ ምን የሚያደርግ ዩስ የሚያደርጉና ባትሪውን አቅም የሚያዳክሙ ነገሮች ምን ይባላሉ? we call them load እንላቸዋለን ማለት ነው። for example bulb, resistor, TV, refrigerator መውሰድ ይችላል፣ ፍሪጅ መውሰድ ይችላላችሁ። again ሌሎች መውሰድ ይችላል፣ ሴልፎን ከተሰካ PC whatever anything that uses the electrical energy and minimize or decrease the energy from the battery is called load. But point here wire and the switches since their resistance አቸው ወይ ደግሞ አቅማቸው የሚጠቀሙት የባትሪ ኢነርጂ ትንሽ ስለሆነ they are not considered as a load ማለት ነው። እዚህ ጋር ሰርኪዩት ነው እንደምታዩት I built it from wires። እዚህ ጋር ገመዶች አሉኝ። እዚህ there is a bulb here, there is a resistor here, there is a battery here and here we have a switch switch አለችን። So as we have discussed ይሄ ሰርኪዩት ምንም አይነት የለም እንደምታዩት እዚህ ጋር ስዊቿ ኦፕን ነች I mean open circuit ነው። ይሄ ሰርኪዩት ምንድነው? open circuit or off state ላይ ነው ያለው ማለት ነው። off state ላይ ነው ያለው ወይ ደግሞ open circuit ነው። so there is no any movement of charge። እዚህ ጋር እንደምታዩት ፍሪ ኤሌክትሮኖች አሉ ገመዱ ውስጥ ዋይሩ ውስጥ ምን አለ? ፍሪ ኤሌክትሮኖች አሉ። there are free electrons on this thing. This is a conductor. There is a conductor here also. But the switch are off, so there's no any flow of charge. ምንም አይነት እንቅስቃሴ የለም። now let's put it on እናድርገው እስቲ። ሰው እዚህ ጋር እንደምታዩት I gonna put it on ምን ሆነ? ሰርኪዩቱ እንደምታዩት it started to move። ቻርጆቹ ይንቀሳቀሳሉ ከየት ወዴት? ከፖዚቲቭ I mean ከኔጌቲቭ ወደ ፖዚቲቭ ፍሎ ያደርጋሉ ቻርጆቹ። the charges are moving. the charges are moving. the charge no moving charge is electron. ቻርጆቹ ኤሌክትሮኖች ናቸው። so ኤሌክትሮን ቻርጅ ሲሆን ከየት ወዴት ነው ፍሎ የሚያደርገው? ከኔጌቲቭ ሳይድ ወደ ፖዚቲቭ ሳይድ ነው ፍሎ እያደረገ ያለው and the bulb is on። እዚህ ጋር እንደምታዩት so እቺን በልብ ባጠፋት አሁን እቺን ሰርኪዩት እቺን ባጠፋት አሁን ከዚህ ምን ይፈጠራል? so what will happen? let's see it። ይሄው እቺን አጠፋት ሬዚስተሯን ሳጠፋ ቻርጆቹ ፈጥኖ ነው የሚሄዱት ከትንሹ ቅድሙ ትንሽ ጨምረዋል ማለት ነው። ስለዚህ ሬዚስተር ጥቅማቸው ምንድነው? የቻርጅ ፍሎ ስፒድን መቀነስ ነው ማለት ነው ስራቸው። የቻርጅ ፍሎ ስፒድ ኦፍ ቻርጅን መቀነስ ነው ማለት ነው ስራቸው። ስፒዳቸውን ይቀንሳሉ። የስፒድ ኦፍ ቻርጅ ፍሎውን ይቀንሳሉ ማለት ነው። to decrease that speed so ስፒዳቸውን ይቀንሳሉ። ሌላ እዚህ ጋር እንድታዩ የምፈልገው
ኮንቬንሽናል ከረንት የሚባል አለ። ኮንቬንሽናል ከረንት ሰዎች በፊት በመስማማት ኤሌክትሮን ከማወቃቸው በፊት ቻርጅ የሚፈጠረው በፖዚቲቭ ቻርጅ ፍሎ ነው ብሎ ነው የሚያስቡት ነበረ። ሶ ኮንቬንሽናል ከረንት ኢዝ ኤ ከረንት ዛት ኢዝ ዲው ቱ ዘ ፍሎ ኦፍ ፖዚቲቭ ቻርጅ። ሶ ኤሌክትሮን ሲሆን ቅድም ወደዚህ ነው ፍሎ የሚያደርገው ነበር። ኮንቬንሽናል ከረንት ሲሆን ደግሞ the reverse of that one ነው ፍሎ የሚያደርገው ማለት ነው። ሶ